ኢየሱስ ይማልዳል ስንል ምን ማለታችን ነው? ሰላም ወገኖች እንዴት ናችሁ? የጌታ ጸጋና ሰላም ከሁላችን ጋር ይሁን። ኢየሱስ ይማልዳል ስንል አንዳንድ ወገኖች ኢየሱስ አይማልድም ብለው ተቃውሞ ያቀርባሉ። ዛሬ ለነሱ ተቃውሞ ምላሽ የምሰጥበትን ነገር ይዤ አልመጣሁም። ነገር ግን ክርስቶስ ይማልዳል ስንል ምን ማለታችን ነው የሚለውን ነገር እናያለን። ይህ ቪዲዮ 3 ክፍሎች ይኖሩታል። የመጀመሪያው ክፍል ስለ ክርስቶስ ሊቀ ክህነትና ምልጃ የምንመለከትበት ነው። ሁለተኛው ደግሞ ስለ ምልጃው የያዝነው ትርጓሜ በቤተክርስቲያን ሊቃውንት ዘንድ ተቀባይነት አለው ወይ የሚለው ነገር የምናይበት ነው። ሶስተኛው ደግሞ ክርስቶስ ይማልዳል ስንል ምን እያልን አይደለም፣ ደግሞስ ክርስቶስ አይማልድም ብለው የሚቃወሙ ሰዎች ከምን ተነስተው ነው እየተቃወሙ ያሉት የሚለውን ነገር እንመለከታለን። እስቲ ወደ ቪዲዮው እንዝልቅ። በመጀመሪያው ክፍል እንደነገርኳችሁ ክርስቶስ ይማልዳል ስንል ምን ማለታችን ነው የሚለውን ነገር እንመልከት። ዕብራውያን መልእክት ምዕራፍ 7 ቁጥር 25 ላይ ስንመለከት ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ብሎ መጽሐፍ ቅዱስ ይነግረናል። ይህንን ክፍል በትክክል ስናጤነው በክርስቶስ ምልጃ የሚያምኑ ሰዎች በክርስቶስ ወደ እግዚአብሔር ስለሚቀርቡና ፈጽመው የሚድኑ ከመሆናቸው የተነሳ በድህነታቸው እርግጠኞች መሆን እንደሚችሉ እንደዚሁ በቀላሉ ያነበበው ሰው መረዳት ይችላል። የመጽሐፉን ሙሉ ሐሳብ ለመረዳት ግን የዕብራውያን መልእክትን የሊቀ ክህነት ነገረ መለኮት በትክክል መረዳት ስለሚያስፈልግ የተወሰኑ ክፍሎችን አብረን በተያያዥነት እንመልከታቸው። ለምሳሌ ምዕራፍ 4 ከቁጥር 14 እስከ 16 ያለውን ሐሳብ በመመልከት እንጀምር። ምዕራፍ 4 ቁጥር 14 ላይ ጸሐፊው አንድ ነገር ይነግረናል። ሊቀ ካህኑ ማን ነው ለሚለው ጥያቄ ምላሽ ይሰጠናል። ምዕራፍ 4 እዛው ቁጥር 16 ላይ ደግሞ ሊቀ ክህነቱ ሊቀ ካህን እንዲሆን ምን መክፈል ተጠየቀ ወይም ደግሞ ምን መክፈል ያስፈልገው ነበር የሚለውን ይነግረናል። ሶስተኛ በሊቀ ክህነቱ ያገኘነው በረከት ምንድነው የሚለውን ነገር ያሳየናል። እስቲ የመጀመሪያውን እንመልከተው። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ ይላል። ሊቀ ካህናችን ማን ነው? ትልቁ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ እግዚአብሔር ልጅ የሚለውን ወደ ምዕራፍ 1 ስንሄድና ስንመለከተው ምዕራፍ 1 ላይ የክብሩ መንጸባረቅና የባህሪው ምሳሌ እንደዚሁም ደግሞ ዓለማት የተፈጠሩበት የእግዚአብሔር ልጅ እንደሆነ ይነግረናል። ስለዚህ ሊቀ ካህን የሆነው ሁለተኛው የሥላሴ አካል እግዚአብሔር ወልድ ኢየሱስ ክርስቶስ ነው ሊቀ ካህናችን ማለት ነው። ሁለተኛው ደግሞ ይህ የእግዚአብሔር ልጅ ግን ሊቀ ካህን እንዲሆን ምን ይከፍል ዘንድ ተጠበቀበት? ምን ይከፍል ዘንድ ያስፈልገው ነበር ስንል እንደዚህ ይለናል። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት አይደለም ይላል። ከዚህ የተነሳ በነገር ሁሉ ከኃጢአት በስተቀር እንደኛ መፈተንን ጠይቆታል። ለእኛ ምን ለመሆን? ሊቀ ካህናት ለመሆን። ከዚህ የተነሳ ሊቀ ካህናችን እንለዋለን። ያ ትልቁ የእግዚአብሔር ልጅ ከኃጢአት በስተቀር በሁሉ ነገር እንደኛ ተፈትኖ ሰው ሆኖ የኛን ባህሪ ገንዘቡ አድርጎ መጥቶ በሁሉ ነገር ተፈትኖ ለኛ ሊቀ ካህናት ሆኖልናል። በዚህስ እኛ ምን አገኘን ስንለው ቁጥር 16 እንግዲህ ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ በጸጋው ዙፋን በእምነት እንቅረብ ይላል። ከዚህ የተነሳ ሊቀ ካህናችን ለኛ ምን አስገኘልን? ወደ ጸጋው ዙፋን በእምነት መቅረብን አስገኝቶልናል። ጸጋንና ምሕረትን ከእግዚአብሔር መቀበልን አስገኝቶልናል። ከዚህ የተነሳ እሱ ሊቀ ካህናችን ነው እንለዋለን ማለት ነው። ይህንኑ ይዘን ደግሞ ወደ ሌላው ክፍል ወደ ምዕራፍ 10 እንሂድና ሁለቱ ሊቃነ ካህናት ማለትም የብሉይ ኪዳኑ ሊቀ ካህንና የአዲስ ኪዳኑ ሊቀ ካህን ጌታችን ኢየሱስ ክርስቶስ እንዴት እንደተነጻጸሩ ደግሞ እንመልከት። ምዕራፍ 10 ከቁጥር 11 ጀምሮ እስከ 12 ድረስ ያለውን ሐሳብ ስንመለከት ቁጥር 11 ላይ ሊቀ ካህናቱም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያ መስዋዕቶች ብዙ ጊዜ እያቀረበ ቆሟል ይላል። ያ የብሉይ ኪዳኑ ሊቀ ካህን ብዙ ጊዜ በተደጋጋሚ ይህንን የበግና የፍየል ደም እያቀረበ እያገለገለ ቆሟል። ግን ይህ አገልግሎት ነቀፋ አለበት። ለምን? አንደኛ ኃጢአትን ሊያስወግድ አይችልም። ሁለተኛ ሊቀ ካህናቱ ደግሞ ሟች ነው። ምክንያቱም ምዕራፍ 7 ላይ እንዳይኖሩ ሞት የከለከላቸው ብዙዎች ናቸው ይላል። መስዋዕቱን በጣም ብዙ ናቸው። እንደዚሁም ደግሞ ሊቀ ካህናቱን ብዙ ናቸው ሞት ስለከለከላቸው። ይህንን በደንብ ለመረዳት አንድ የፕሮቴስታንት ስኮላር ልጥቀስ። ዊሊያም ሌን ይባላል። ይህ ሰው የዕብራውያን መልእክት ማብራሪያ አለው። ታዲያ በማብራሪያው ላይ አንድ ነገር ይናገራል። የሊቀ ካህናቱም የመስዋዕቱን ብዙ መሆን የዛን አገልግሎት ፍጹም አለመሆን ያሳያል ይላል። ፍጹም አለመሆኑን ያሳያል። ምዕራፍ 10 ላይም ያለው ምዕራፍ 10 ቁጥር 11 ላይም ያለው እንደዚሁም ደግሞ ምዕራፍ 7ም ላይ ያለው ማለት ነው። ስለዚህ ካህናቱን ብዙ ናቸው፣ መስዋዕቱን ብዙ ነው፣ ፍጹም አይደለም ይላል። ዊሊያም ሌን የእስራኤላዊውን የሮማውያን ታሪክ ጸሐፊ ጆሴፈስ ፍላቪየስን ይጠቅስና ከአሮን ዘመን ጀምሮ እስከ 70 ዓመተ ምህረት ቤተ መቅደሱ እስከሚፈርስበት ድረስ እስራኤል እስከምትበተንበት ጊዜ ድረስ ያለውን ዘመን ይቆጥርና ጆሴፈስ ፍላቪየስ ማለት ነው ከዛ ጊዜ ጀምሮ እስከ 70 ዓመተ ምህረት ድረስ ከአሮን ዘመን ጀምሮ እስከ 70 ዓመተ ምህረት ድረስ ከ80 በላይ ሊቀ ካህናት በእስራኤል ምድር ተፈራርቀዋል ይላል። አንዱ ሲሞት ሌላው ስለሚተካ ማለት ነው። ታዲያ ዊሊያም ሌን ሲደመድም ይህ የሚያሳየን
አገልግሎቱ የሊቀ ካህናቱ አገልግሎት እንደዚሁም ሊቀ ካህናቱ ራሳቸው ፍጹም አለመሆናቸው ነው። ስለዚህ ኢየሱስ ክርስቶስ ግን እንደዚህ አድርጓል። ቁጥር 12 ላይ ስንመለከት እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። ከዚህ የተነሳ አንድን መስዋዕት ለዘላለም አቀረበ። ምን አቀረበ? ራሱን መስዋዕት አድርጎ አቀረበ። ስለዚህ አሁን በእግዚአብሔር ቀኝ ደግሞ ተቀምጧል። መስዋዕቱ ሙሉና ፍጹም ነው። አንደኛ መስዋዕቱ ፍጹም ነው። የእግዚአብሔር ልጅ ደም ነው የፈሰሰልን አንደኛ። ሁለተኛ ነገር ደግሞ ያ መስዋዕት ደግሞ ክርስቶስ ለዘላለም የሚኖር ስለሆነ ሊቀ ክህነቱም ዘላለማዊ ስለሆነ ሰዎችንም ለማዳን ደግሞ ኢፌክቲቭ የሆነ መስዋዕት ነው። ሰዎች ሁሉ በክርስቶስ በማመን ይህንን የሊቀ ክህነት አገልግሎት ማግኘት ስለሚችሉ ማለት ነው። ወደ እግዚአብሔር በክርስቶስ በኩል የሚመጡ በሙሉ ድህነትን ያገኛሉ። ሊቀ ክህነቱ የዚህን ያህል ታላቅና ድንቅ ነው። ስለዚህ ኢየሱስ ክርስቶስ ሊቀ ካህናችን ነው ስንል ምን ማለታችን ነው? ስለኛ ኃጢአት ሰው ሆኖ የመጣው ሁለተኛው የሥላሴ አካል ወልድ እግዚአብሔር ሊቀ ካህናችን ነው። ሊቀ ካህን የሆነልን ደግሞ መከራ ተቀብሎና ስለኛ በመስቀል ላይ ሞቶ ተሰቃይቶ ነው። ከዚህ የተነሳ ደግሞ እኛ በክርስቶስ ወደ እግዚአብሔር በመቅረብ ምሕረትን፣ ጸጋን፣ የሚያስፈልገን ነገር ሁሉ እናገኛለንና ክርስቶስ ለዘላለም ሊቀ ካህናችን ነው። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ብሎ የዕብራውያኑ ጻፊ ምዕራፍ 7 ቁጥር 25 ላይ የሚነግረን በዚሁ መንገድ ነው ማለት ነው። ቁጥር 26 ላይ ስንመለከት ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንዲህ ያለ ሊቀ ካህናት ይገባናል እያለ ይናገራል። ስለዚህ ሊቀ ካህናችን ምንድን ነው? ተንኮል የሌለበት ነው። ከሰማያት ከፍ ከፍ ያለ ከኃጢአተኞች የተለየ ዘላለማዊ የእግዚአብሔር ልጅ ነው። ከዚህ የተነሳ ስለኛ ሊያማልድ ዘወትር በሕይወት ስለሚኖር ዘላለማዊ አማላጃችን ነው። ስለዚህ የክርስቶስ ሊቀ ክህነትና የአማላጅነት ስራው ላይፋቱ የተጋቡ ጉዳዮች እንደሆኑ እንመለከታለን ማለት ነው። እንግዲህ ይህን ከተመለከትን ታዲያ ይህ ትርጓሜያችን በቤተ ክርስቲያን ሊቃውንት ዘንድ ተቀባይነት አለው ወደሚለው ወደ ሁለተኛው ክፍላችን እንምጣ። አዎ ተቀባይነት አለው። በምን አወቅን? እስቲ ለምሳሌ ያህል ሁለት አባቶችን እንጥቀስ፣ ጎርጎርዮስ ዘእንዚናዙንና ዮሐንስ አፈወርቅን። ጎርጎርዮስ ዘእንዚናዙ በኦሬሽን 30 ስራው ላይ ስለ ክርስቶስ ምልጃ ዕብራውያን ምዕራፍ 7ን ጠቅሶ ይናገራል። በዚህ ንግግሩ ላይ ሶስት ዋና ዋና ነገሮችን ይናገራል። መጀመሪያ መካከለኝነቱን በተመለከተ አንድ ነገር ይነግረናል። ቀጥሎ መች ነው ክርስቶስ የሚማልደው የሚለውን ሐሳብ ይናገራል። ቀጥሎ ደግሞ በሶስተኝነት ምልጃውን በምን መልኩ ነው የሚማልደው ይላል። ወይም ደግሞ ለኛ አማላጅ የሆነበት ምክንያት፣ ለኛ ሊቀ ካህን የሆነበት ምክንያት ምንድን ነው የሚለውን ነገር ደግሞ ይነግረናል ማለት ነው። ስለዚህ እነዚህ ሶስት ነገሮች እንመለከታለን ከጎርጎርዮስ ዘእንዚናዙ ስራ። እንግዲህ ከመጀመሪያው ስንመለከት ክርስቶስ መካከለኛችን ነው ይላል። ክርስቶስ ይማልዳል የምንለው ለምንድን ነው ሲባል እንደ መካከለኝነቱ ነው። የመካከለኝነት ስራ ስላለው፣ የመካከለኝነት ግብር ስላለው፣ ሰውም አምላክም ስለሆነ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5ን ይጠቅስና በእግዚአብሔርና በሰው መካከል ያለ አንድ እሱ ስለሆነ ሰውም አምላክም ስለሆነ እንደ ሰውነቱ ለኛ መካከለኛችን ስለሆነ ይማልድልናል እያለ ሲናገር እንመለከተዋለን። ስለዚህ ክርስቶስ አማላጃችን ነው ስንል መካከለኛችን ስለሆነ ነው የሚማልድልን ማለት ነው። ይህ የጎርጎርዮስ ዘእንዚናዙ ትርጓሜ ነው፣ እስክሪኑ ላይ እንደምትመለከቱት ማለት ነው። ቀጥሎ ግን ጎርጎርዮስ ዘእንዚናዙ ታዲያ መች ነው ክርስቶስ የሚማልደው ለሚለው ጥያቄ ምላሽ ይሰጣል። እንደዚህ ይላል: even at this moment he is as a human interceding for my salvation until he makes me divine by the power of his incarnate humanity. ስለዚህ እንደ በስጋዌ ኃይሉ ወይም ደግሞ ሰው በሆነበት ኃይሉ እስከሚያከብረኝ ድረስ እስከምከብር ጊዜ ድረስ በዚህ ሰዓት እንኳን ክርስቶስ ምን እያደረገ ነው? ስለኔ እየማለደልኝ ነው እያለ ይናገራል። በሶስተኝነት የምንመለከተው ከጎርጎርዮስ ዘእንዚናዙ ስራ ላይ ማለት ነው። ታዲያ የሚማልድበት እንደዚህ አይነቱ አማላጅ የሆነበት ምክንያት ምንድን ነው የሚለው ነው። እንደዚህ አይነት አማላጅ የሆነበት ምክንያት ክርስቶስ የኛን ባህሪ ገንዘቡ ስላደረገ ነው በማለት ሲናገር እንመለከተዋለን። አስ human I say because he still has with him the body he assumed በማለት ይናገራል። ስለዚህ አሁንም ገንዘብ ያደረገው ይህ ሰውነት ስላለው ይህ ስጋ ስላለው ክርስቶስ አሁንም አማላጃችን ተብሎ ይጠራል ማለት ይናገራል። ስለዚህ በጎርጎርዮስ ዘእንዚናዙ ትምህርት ውስጥ ክርስቶስ በዚህ ሰዓት እንኳን ስለኛ እየማለደልን ነው ማለት ነው። ይህንን እንግዲህ የጎርጎርዮስ ዘእንዚናዙ ስራ ስንመለከት ከኛ የክርስቶስ አማላጅነት ትርጉም ጋር አንድ አይነት ሆኖ እንመለከተዋለን። ዮሐንስ አፈወርቅም በስብከቱ ውስጥ ክርስቶስ ይማልዳል ስንል እንደ ሊቀ ክህነቱ ነው የሚማልደው ይለናል። በስክሪኑ ላይ እንደምትመለከቱት እንደ ሊቀ ክህነቱ ነው የሚማልደው ወይም ደግሞ ሊቀ ካህናት እንደመሆኑ ነው ክርስቶስን ይማልድልናል የምንለው በማለት ሲናገር እንመለከተዋለን። ቀጥሎ እንዴት ነው የሚማልደው የሚለውን ጥያቄ ምላሽ ይሰጥበታል። እንዴት ነው የሚማልደው? አምላክ ሆኖ እያለ ፈራጅ ሆኖ እያለ እንዴት ነው ይማልዳል የምንለው የሚለውን ጥያቄ ሲመልስ እንደዚህ በማለት ይናገራል። how does he say since he always lives he says to make intercession for them do you see the humiliation do you see the manhood በማለት ሲናገር እንመለከተዋለን። ስለዚህ ትህትናውን አያችሁት? ሰው መሆኑንስ ተመለከታችሁ ይላል። ሰው ስለሆነ ኦኬ
የኛም ባህሪ አሁንም ገንዘቡ ስላደረገ ክርስቶስ አሁን ስለኛ ይማልዳል። መቼ ነው ክርስቶስ የሚማልደው? እስከ መቼ ነው የሚማልደው የሚለውን ጥያቄ ምላሽ ይሰጥበታል። እንደዚህ ማለት ይናገራል። For he says not that he obtained this by making intercession once for all but continually and whenever it may be needful to ኢንተርሴድ ፎር ዘም ይላል። ስለዚህ እስከ መቼ ነው የሚማልደው ሲባል አንድ ጊዜ ብቻ አይደለም ምልጃው። ታዲያ ምልጃውማ በሚያስፈልግ ጊዜ ሁሉ ነው ማለት ይናገራል። ስለዚህ ክርስቶስ አማላጃችን ነው። ምልጃው ደግሞ ሰው ስለሆነ እንደ ሊቀ ካህናቱ ነው አማላጅ የምንለው። እንደዚሁም ደግሞ እስከ መቼ ነው የሚማልድልን ሲባል በሚያስፈልግበት ጊዜ ሁሉ፣ አንዴ ብቻ አይደለም በሚያስፈልግበት ጊዜ ሁሉ እያለ ዮሐንስ አፈወርቅ ይናገራል ማለት ነው። ከዚህ የተነሳ ክርስቶስ ይማልዳል ስንል መካከለኛ ነው። ደግሞ እኛን ከእግዚአብሔር ጋር ያገናኘናል፣ ያስታርቀናል። ሊቀ ካህናችን ስለሆነ እኛ በሱ በኩል ወደ እግዚአብሔር መቅረብ እንድንችል ያደርገናል የሚለውን የእኛን ትርጓሜ እነዚህ የቤተክርስቲያን አባቶች ይቀበሉታል ማለት ነው። ይህንን ከተመለከትን በኋላ ወደ ሶስተኛው ክፍል ደግሞ እንምጣ። ሶስተኛው ክፍል ምን እያልን አይደለም የሚል ነው። ምን እያልን አይደለም? ክርስቶስ ይማልዳል ስንል ምን እያልን አይደለም? እየወደቀ እየተነሳ እየጸለየልን ነው እያልን በጭራሽ አይደለም። ይህንን ጎርጎርዮስ ዘእንዚናዙ እኛ ክርስቶስ ይማልዳል ስንል አሁን በእግዚአብሔር ፊት ተደፍቶ ማራቸው እያለ ይጸልይልናል እያልን አይደለም ይላል። ይህንን አብም አይፈልገውም ልጅም ደግሞ አያደርገውም በማለትም ጎርጎርዮስ ዘእንዚናዙ ይጨምራል። ስለዚህ ክርስቶስ ይጸልይልናል እያልን አይደለም፣ ወይም ደግሞ ክርስቶስ ዝቅ አድርጎ ራሱን ማራቸው ይላል እያልን አይደለም። አንድ ጊዜ ባፈሰሰው ደግሞ ግን ለዘላለም ከእግዚአብሔር ጋር የምንታረቅበትን ከእግዚአብሔር ጋር የምንገናኝበትን መንገድ ከፍቷልና ለዘላለም ክርስቶስ አማላጃችን ነው እንላለን ማለት ነው እንጂ ይጸልያል እያልን አይደለም የሚለውን ነገር በዚህ መልኩ እናገኘዋለን። ታዲያ ተቃዋሚዎቻችን ለምንድን ነው ክርስቶስ ይማልዳል ስንል የማይቀበሉት ወይም ደግሞ ክርስቶስ አይማልድም የሚሉበት ምክንያት ታዲያ ምንድን ነው? ለዚህ ሁለት ነገሮችን ላስቀምጥ። የመጀመሪያው ይማልዳል ስንል ይጸልያል እያልን ስለሚመስላቸው፣ ይማልዳል ስንል በጭራሽ ይጸልያል እያልን አይደለም። ሁለተኛው ነገር ግን ሌሎች አማላጆችን በነገረ ድህነታቸው ውስጥ ስላስገቡ ነው ብዬ አምናለሁ። እንግዲህ በዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓተ አምልኮና የውጭ ግንኙነት በተሰኘው መጽሐፍ ላይ በስክሪንሻቱ ላይ እንደምትመለከቱት ቅዱሳን ራሳቸው ኪዳን ተሰጥቷቸዋል እና እኛን ከእግዚአብሔር ጋር ያስታርቃሉ። በኪዳናቸው አንድ ሰው አምኖ ዝክራቸውን ቢዘክር እንኳን እግዚአብሔር ያንን ያስብለታልና ቅዱሳኑ በዚህ ምክንያት ኪዳን ስለተሰጣቸው አማላጆች ይባላሉ። በመጽሐፍ ቅዱስ ደግሞ ቅዱሳን እንደዚህ አይነት ኪዳን አልተሰጣቸውም። መጽሐፍ ቅዱስ ይህንን በፍጹም አይነግረንም። ከዚህ የተነሳ ክርስቶስ አማላጅ ነው ለማለት ወገኖቻችን ይከብዳቸዋል። እኛ ደግሞ ይህንን ትምህርት ስለማንቀበል ይህ መጽሐፍ ቅዱሳዊ ስለሆነ ክርስቶስ ይማልድልናል ለማለት አንቸገርም ማለት ነው። በመሆኑም ክርስቶስ አማላጃችን ነው። ክርስቶስ ይማልዳል ስንል ደግሞ ለዘላለም እኛ ከእግዚአብሔር ጋር የምንገናኝበትን መንገድ ከፍቶልናል። ሁልጊዜም በክርስቶስ በኩል ወደ እግዚአብሔር እየቀረብን የሚያስፈልገንን ጸጋና ምሕረት ሁሉ እንቀበላለን እያልን ነው። ይህ ደግሞ መዳናችንን እርግጠኛ እንድንሆንበት ያደርገናል። በድህነታችን እርግጠኛ የሆንበት ምክንያት ክርስቶስ ስለኛ እንደሚማልድልን መጽሐፍ ቅዱስ ስለነገረንና ይህንን ስለምናምን ነው። ጸጋና ሰላም ከሁላችሁ ጋር ነው።